ሊመቹ ዛሬ ደግሞ አንድ ኤክስቼንጅ ቦነስ የሚሰጥ አለ። እሱን እንሞክራለን። ምንም የምናወጣው ነገር ስላለ ስለዚህ ምንድነው የምናደርገው? ክሮም ላይ ሄዳችሁ ወይም በፈለጋችሁት ኤክስቼንጅ ላይ ዊክስ ነው የሚባለው ዊክስ የሚለውን ሰርች አድርገን ሳይን አፕ እናደርጋለን ማለት ነው። እንደማንኛውም ኤክስቼንጅ ነው እንደምታውቁት እንግዲህ ብዙ ኤክስቼንጆች አሉ ከባይናንስ እና ከሌሎች ኤክስቼንጆች ጀምሮ ይሄ እንግዲህ ቦነስ ይሰጠናል ማለት ነው። እሱን መጀመሪያ ሬጂስተር እያደረግን እናያለን። እዚህ እንደምታዩት እንግዲህ ወደ 30,000 ቦነስ አለው ነው የሚለው። እንግዲህ ይሄንን የምናገኘው አይ ቲንክ ስለተመዘገብን ብቻም አይሆንም። ስለተመዘገብን የምናገኘው ራሱ ይቻላል። ይሄ ግን ትሬድ ባደረግንበት ቁጥር ነው ማለት ነው። ኤኒዌይስ እንሞክረዋለን። እንደዚህ $30,000 ይለናል ማለት ነው። እንግዲህ አጋጣሚን ካገኘን እሺ መልካም፣ ካልሆነም ችግር የለም። ሳይን አፕ ብለን መጀመሪያ እንገባለን ማለት ነው። አፕሊኬሽኑንም ማውረድ ስላለብን ለአጠቃቀም አመቺ ስለሆነ ዳውንሎድ ታደርጉታላችሁ። አፕሊኬሽኑን ፕላይ ስቶር ስላለ ፕላይ ስቶር ውስጥ ሄዳችሁ ዊክስ ብላችሁ ብትገቡ ታገኙታላችሁ ማለት ነው። እኔ ኦልሬዲ ኢንስቴል አድርጌዋለሁ ይሄ ነው ማለት ነው አፕሊኬሽኑ። እሺ የምትጠቀሙ አሪፍ ነው። እንግዲህ ጆይን ዊክስ ክሊያም 30,000 USDT ፍሮም ዌብ ሪዋርድ ይላል። ስለዚህ ሳይን አፕ የሚለውን እንነካለን። ለመጀመሪያ ጊዜ ስለሆነ እኛ ይሄኛውን ሳይን አፕ የሚለውን ይሄንን እንነካለን ማለት ነው። ሳይን አፕ ነው የሚለውን እዚህ ላይ ኢሜይላችንን እናስገባለን። የራሳችሁን ኢሜይል ታስገባላችሁ። እዚህ ይመጣላችኋል ማለት ነው። ይችኛዋን ሪፈራል ኮድ የምትለዋን ክሊክ ታደርጉና ይሄንን ኮድ ስታስገቡ ነው እናንተ የምታገኙት። እኔም ተጠቃሚ ሆናለሁ እናንተም ትጠቀሙበታላችሁ ማለት ነው። ቦነስ የምታገኙት ይሄን ኮድ እኔ አሁን ማስቀምጥላችሁ እነዚህ ከቪዲዮ ስር ማስቀምጠውን ዲስክሪፕሽን ስር ማስቀምጠው ኮድ አለ። እሱን ኮድ ከዚህ ላይ አምጣችሁ ታስገቡታላችሁ ማለት ነው። ኢሜይላችሁና እቺን ኮዷን የማስቀምጥላችሁን ኮድ አስገብታችሁ ቀጥታ ኔክስት ነው የምትሉት ማለት ነው። እንደዚህ ያለ እንትን ካመጣላችሁ ካፕቻ እንድትሞሉ ካመጣላችሁ የእናንተ የሚሰጣችሁን ሞልታችሁ ማለፍ ነው ማለት ነው። ለምሳሌ አሁን እኔ እንደምታዩት ከዚህ ላይ ስሪ ኢሜጅ ምረጥ የሚል ስሪ ኢሜጅ ተመሳሳይ ይችኛዋን ማለት ነው። እንደዚህ ያለ እንትን ኢሜጅ ያለበትን መምረጥ ነው ማለት ነው። ስለዚህ እናንተም የተለያየ ነው የሚሰጣችሁ። ስለዚህ ምንድነው የምታዩት? አንደኛ 3 መሆኑና ተመሳሳይ መሆኑና ይችኛዋን እዚህ ላይ ያለችዋን እዚህ ላይ የሚሰጣችሁን ተመሳሳይ የሆነችዋን መሙላት ነው ማለት ነው። ይችን ይኸው አሁን እንደምታዩት አልፏል ማለት ነው። በዚህ መንገድ ማለፍ ትችላላችሁ። እኔ ኦልሬዲ ስለዚህ እኔ ሎጊን ነው የምለው ማለት ነው። ኦልሬዲ ስለተመዘገቡ እናንተ ግን አሁን ባሳየኋችሁ መንገድ ትመዘገባላችሁ ማለት ነው። ስለዚህ እኔ ሳይን ኢን ብዬ ነው የምገባ። ቨሪፊኬሽን ልኮልኛል። እሱን ቨሪፊኬሽን አስገባ እያለኝ ነው። እዚህ ላይ ኢሜል ላይ እንደምታዩት ልኮልኛል። ኢን ኮፒ አድርጌ ወስጄ እገባለሁ ማለት ነው። በዚህ መንገድ ይሄንን እንትን እኔ እዚህ ላይ ሪኮመንድ ማድረጋችሁ በተለይ አቅሙ ያላችሁና ከሌላ ኤክስቼንጅ ላይ ያላችሁ ሰዎች ትኖራላችሁ። በተለይ እንደ ባይናንስ፣ ኦኤክስ፣ ሌሎች ኤክስቼንጅ ላይ ዶላር ካላችሁ ግን ያንን ወደዚህ ዲፖዚት አድርጋችሁ እዚህ ላይ ትሬድ ላይ ገብታችሁ ፊውቸር ላይ ገብታችሁ ትሬድ የምታደርጉና ይሄንን $30,000 እንድትወስዱ እኔ ሪኮመንድ አደርጋችኋለሁ። አቅሙ ያላችሁ ማለት ነው። በጣም እንደቀላል እንዳታዩት። ከሌላ ኤክስቼንጅ ካላችሁ ወደዚህ ታመጡና ምንድነው ይሄንን ፊውቸር ትሬድ ማድረግ ማለት ነው። እንትን ያላችሁ አቅሙ ያላችሁ ማለት ነው። ዲፖዚት ማድረገው ምናምን የሚለው እሱም ቀላል ስለሆነ ዲፖዚት የሚለውን ነክታችሁ የምትፈልጉትን USDT ማስገባት ነው ማለት ነው። ስለዚህ እኔ ሪኮመንድ አደርጋችኋለሁ። እድል ባያልፋችሁ አሪፍ ነው ብዬ እንትን እላለሁ ማለት ነው። ስለዚህ ምንድነው እዚህ ላይ ሪዋርድ የሚል አለ። እዛ ላይ ገብታችሁ ትሬድ ባደረጋችሁት እንትን ይሰጣችኋል ማለት ነው። እዚህ ላይ ዳይሊ ቼክ የሚልም አለ። እንደምታዩት ዳይሊ ትሬዲንግ ካደረጋችሁ እዚህ ላይ የሚሰጣችኋል ማለት ነው። ትሬድ የምታደርጉ ከሆነ እዚህ ላይ ሪዋርዳችሁን መውሰድ ትችላላችሁ ማለት ነው። እንደምታዩት እዚህ ላይ ትሬድ የምታደርጉት አሁን ለምሳሌ እዚህ ላይ ካርኒቫል የሚል አለ። ይሄን ትሬድ ታደርጉ ደስ 70,000 USDT ይሰጣችኋል። እዚህ ላይ ደግሞ ሶፍ የሚለውን ትሬድ የምታደርጉ ከሆነ እስከ 20,000 ታገኛላችሁ ማለት ነው። ስለዚህ ትሬደሮች ከሆናችሁ ይሄን እድል ብትጠቀሙበት እኔ ሪኮመንድ አደርጋችኋለሁ ማለት ነው።
ሪስክም እንዳለው አውቃለሁ። አብዛኞቻችሁ ታውቃላችሁ። ግን ይሄ ልምዱ የሌላችሁ ብዙ ባትገቡበት ወይም በትንሹ ብትለማመዱበት ፊውቸር ትሬድ ላይ ዩቲዩብ ላይ ሰርች አድርጋችሁ እያያችሁ እንትን ማለት ትችላላችሁ፣ መሞከር ትችላላችሁ። ግን በተለይ ልምዱ ያላችሁና ብዙ ጊዜ እዚህ ላይ ትሬድ የምታደርጉ ሰዎች ስላላችሁ ከዛ ከሌላ ላይ ትሬድ የምታደርጉትን ወደዚህ ሽፍት አድርጋችሁ ትሬድ አድርጋችሁ ይህንን ቻንስ ብትጠቀሙበት እኔ ሪኮመንድ አደርጋችኋለሁ ማለት ነው። እንደምታዩት እንግዲህ ብዙ እንትኖች አሉ። እዚህ ላይ እየገባችሁ ትሬድ እያደረጋችሁ መውሰድ ብትችሉ አሪፍ ነው ብዬ አስባለሁ። ቅድም እንደነገርኳችሁ ልምዱ ያላችሁና ሌላ ኤክስቼንጅ ላይ ትሬድ የምታደርጉ ሰዎች ከዚህ ላይ ብትጠቀሙ ብዬ እንትን እላለሁ። ሌላ ምናልባት የማታውቁት ነገር ካለ ዲፖዚት ስታደርጉ ፊ ይቆርጣል። አብዛኞቻችሁ ታውቁታላችሁ። በጣም ብዙ ፊ የሚቆርጥ አለ። ግን እሱን ለመቀነስ ለምሳሌ አሁን እዚህ ላይ ዩኤስዲቲ ብላችሁ ምን ታደርጋላችሁ? ኔትወርኩን ትመርጣላችሁ። ለምሳሌ አሁን እዚህ ላይ ዩኤስዲቲ ኔትወርክ አለ። አሁን እዚህ ላይ እንደምታዩት ቢፒ አለ፣ ኤአርሲ 20 የሚል አለ፣ ቢኤፒ 20 የሚል አለ፣ ሌሎች አሉ። ስለዚህ ከዚህ ውስጥ እናንተ መጠቀም ያለባችሁ ምንጊዜም ወደ ሌላ ኤክስቼንጅ ትራንስፈር ስታደርጉ፣ ማንኛውንም ነገር ትራንስፈር ስታደርጉ ይሄንን ተጠቀሙ። ይሄንን ማለት ነው ማለት ፊ በጣም ትንሽ ነው እንትን የሚለው የሚቆርጠው። እኔ ብዙ ጊዜ እንደውም ለዚህ ቪዲዮ እሰራለሁ እያልኩ ነው። አጋጣሚ ነው እንትን ያልኩበት፣ ራሱን የቻለ ቪዲዮ እሰራለሁ ብዬ ነበር። ይችን ነገር እንድትጠቀሙበት እኔ ሪኮመንድ አደርጋችኋለሁ። ምንድነው ዲፖዚት አድርጉ ወደ ሌላ ኤክስቼንጅ፣ ከማንኛውም ኤክስቼንጅ ከሁሉም ኤክስቼንጅ ላይ አለ። ለምሳሌ እዚህ ላይ ይሄንን ክሊክ አድርጋችሁ ኔትወርኩን እንደዚህ አድርጋችሁ እንትን ማለት አለባችሁ ማለት ነው። ይህን መንገድ እንድትጠቀሙት ሪኮመንድ አድርጋችኋለሁ። በጣም ብዙ እንትን ነው ማለት ፊው በጣም ትንሽ ነው፣ በጣም ማለት ነው። ስለዚህ ይህን እንድትጠቀሙ ሪኮመንድ አደርጋችኋለሁ። በዚህ መንገድ ተጠቀሙበት።